አስቡት፣ የምትወዱትን ክላስ ሙሉ ኃይላችሁ ተጠቅማችሁ ብዙ አድካሚ ሌሊቶችን አጥንታችሁ ውጤታችሁ ሲመጣ ሲ ቢሆንባችሁ፣ ልባችሁ ተሰብሮ ወደ ቤት ስትመለሱ ታክሲ ውስጥ ስልካችሁ ተሰርቋል። ይህንን መጥፎ የምትሉትን ቃል ለምትወዱት ጓደኛችሁ ለመናገር ስትሄዱ የምትፈልጉትን አቴንሽን ሳይሰጣችሁ ቀረ። ፊክስድ ማይንድሴት ያለን ሰዎች ይህ ቀን ሲያጋጥመን ተሸናፊ ነኝ፣ ፌሊየር ነኝ፣ የማረባ ሰው ነኝ እንላለን። ነገር ግን ግሮዝ ማይንድሴት ያለን ሰዎች የተሻለ መንገድ አጠናለሁ፣ ከዚህ በኋላ እጠነቀቃለሁ፣ ምናልባት ጓደኛዬ መጥፎ ቀን አጋጥሞት ይሆናል እንላለን። በዚህ ቪዲዮ ላይ ዶክተር ኬሮል ድዌክ ማይንድሴት በሚለው መጽሐፏ ላይ እንዴት አስተሳሰባችን በመቀየር የምንፈልገውን ህይወት መኖር እንደምንችል እንመለከታለን። አንደኛ፣ ፊክስድ ቨርሰስ ግሮዝ ማይንድሴት። ፊክስድ ማይንድሴት ያለን ሰዎች የእኛ መሰረታዊ ባህሪያት የማሰብ ችሎታችን ኢንቴሊጀንስ፣ ሞራላዊ ባህሪያችን ሞራል ካራክተር ወይም ስብዕና ፐርሶናሊቲያችን ቋሚ ናቸው፣ ልንቀይራቸው የማንችል ናቸው ብለን እናስባለን። ወይ ስማርት ወይ ፌሊየር ነን ብለን ነው የምናስበው። ለራሳችን ፕሩቭ ማድረግ ስማርት መሆናችንን ፕሩቭ ማድረግ እንፈልጋለን። ኢንፋክት ስኬት ማለት ብልህ ወይም ጎበዝ መሆናችን ለራሳችን ማረጋገጥ ነው። ግሮዝ ማይንድሴት ያለን ሰዎች ግን የእኛ መሰረታዊ ባህሪያችን በእኛ ጥረትና ስልት በሌሎች እርዳታ ማዳበር የምንችል መሆኑን እንረዳለን። ምንም እንኳን ሰዎች በችሎታቸው ሊለያዩ ቢችሉም ሁሉም ሰው በተግባርና በጥረት መለወጥ እንደሚችል እንገነዘባለን። የስኬት ግቡ ክህሎትና እውቀትን ማስፋት ነው ብለን እናምናለን። እንድናድግ የሚፈትኑን ጓደኞችም እንፈልጋለን። ይህ ካለን ግሮዝ ማይንድሴት አለን ማለት ነው። ሁለተኛ፣ ሚኒንግ ኦፍ ኢፈርት። ፊክስድ ማይንድሴት ካለን ጥረት መጥፎ ነገር ነው ብለን እናስባለን። ይሄ ማለት ብዙ ከለፋው ጎበዝ አይደለሁም ማለት ነው። ጎበዝ በሆነማ ጥረት አያስፈልገኝም ነበር ብለን እናስባለን። ቅድም እንዳልኳችሁ ሲንስ ስኬት ጎበዝ መሆናችን ፕሩቭ ማድረግ ስለሆነ ጥረት አድርገን እንኳን ፌል ብናደርግ ብቁ አይደለሁም፣ እውቀት የለኝም፣ ጎበዝ አይደለሁም ወደሚል ኮንክሉዥን ይወስደናል። ይህም ተስፋ ያስቆርጠናል። ግሮዝ ማይንድሴት ያለን ግን ጥረት እኛን ጎበዝ እንደሚያደርገን እንረዳለን። ጠንክሮ መስራት በጣም ጠቃሚ እንደሆነ እንረዳለን። ፈታኝ ችግሮች ሲያጋጥሙን ገንቢ የሆኑ ትችቶች ወይም ኮንስትራክቲቭ ክሪቲሲዝም ሲያጋጥመን እንቀበላቸዋለን። እንዴት ማሻሻል እንዳለብን እናስባለን። ይህም ወደ ተሻለ መንገድ ይወስደናል ማለት ነው። ሶስተኛ፣ ሚኒንግ ኦፍ ፌሊየር። ግሮዝ ማይንድሴት ያለን ሰዎች ነገሮች ባሰብናቸው መንገዶች ካልተሳኩ፣ ላይክ በምንወደው ሰብጀክት ሲ ብናመጣ ያልኳችሁ ሲ ማምጣታችን ይህ ፌሊየር ምንም እንኳን ፔንፉል ቢሆንም ቢጎዳንም ነገር ግን የእኛን ኮምፒተንስ አይገልጽም። ስለዚህ ውድቀታችን በሚቀጥለው ጊዜ እንዴት የተሻለ መንገድ መፈለግ እንዳለብን፣ እንዴት አዲስ ኦፖርቹኒቲ እንደከፈተልን፣ እንዴት ራሳችን ማሻሻል እንደምንችል፣ እንዴት ወደ ተሻለ መንገድ እንደሚወስድን እንገነዘባለን ማለት ነው። አራተኛ፣ ቼንጂንግ አወር ማይንድሴት ኢዝ ኤ ጆርኒ። ስለዚህ ማይንድሴታችን ከፊክስድ ወደ ግሮዝ መቀየር እንዳለብን ተረድተናል። ማወቅ ያለብን ነገር ግን ኢት ቴክስ ታይም። በአንድ ሌሊት ከፊክስድ ወደ ግሮዝ ማይንድሴት መቀየር አንችልም። ስለዚህ መጀመሪያ ላይ ሪኮግናይዝ እኛ ፊክስድ እና ግሮዝ ማይንድሴት አብሮ ሊኖረን ይችላል። ስለዚህ ፊክስድ ማይንድሴታችን ማወቅ የመጀመሪያው ስቴፕ ነው። ከዛም ቀስ በቀስ እንዴት ወደ ግሮዝ ማይንድሴት መሄድ እንዳለብን መረዳት ይኖርብናል። እንዲሁም ለኮንስትራክቲቭ ክሪቲሲዝም ኦፕን መሆን ይኖርብናል ማለት ነው። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ፣ ኮሜንት እና ሰብስክራይብ አድርጉ። መልካም ጊዜ